የኔ ውድ ምን ያህል እንደምወድህ ታውቃለህ አይደል? አንተን ሳገኘህ የሚሰማኝ ስሜት እንዲህ ነው ብዬ ልገልጽልህ አልችልም። የኔ ፍቅር በዚህ ምድር ላይ ካሉ ወንዶች በሙሉ በጣም እድለኛ ነኝ። ምክንያቱም አንቺ ስለሽ ቆንጆ ስላገኘሁሽ። በጣም እኮ ነው የምወደው የኔ ፍቅር። ታውቃለህ አይደል? እኔ እዚህ ቤት ስመጣ ምንም አልከፋኝም። በጣም ነው ደስ ያለኝ። ምርሽ ነው? አዎ በጣም እዚህ በተከበርኩበት ሰፈር እንደዚህ እየተልከሰከሰ ቆይ ምን እየሰራ ነው? ልጅ መሆን ካለበት እንደ ልጅ ነው። እሺ የምታደርገው ነገር ምን ደስ እያለኝ ነው። እማ ምን በድዬሽ ነው? በዚህ ደረጃ እንደዚህ ክብር ማትሰጪ ለምንድን ነው? ምን አድርጌሽ ነው? ቢያንስ ልጅሽ አይደለሁም እንዴ? ቆይ አንቺ ካላከበርሽኝ እሷ እንዴት ነው ከማተምራ ነው ልታከብረኝ የምችል? እና ይሄን ልትነግረኝ ነው ተፈናጥረህ የመጣኸው? አዎማ፣ በፍጹም እንደዚህ ካንቺ አልጠበቅኩም እኮ። አስደነገጥሽኝ እኮ። በፍጹም በዚህ ልክ ያስከፋውሽ አልመሰለኝም ነበር። ቆይ ምን ባረግሽ ነው በዚህ ልክ ልትቀጪ ልትቆጭኝ የፈለግሽው? እና ልክ ነኛ። እንደዚህ ከመስመር ውጭ ስትሆን ዝም ማለት ነበረብኝ። እኔ ደግሞ በዚህ ልክ አላሳደኩም። ዋ ተጠንቀቅ። እሺ ጥፋቴን ንገርኝና ልታረም። የእስካሁኑ ማሳደጌ ካላስተማረ ከዚህ በኋላ ከንቱ ልፋት ነው። አሁን አትነዝንዝን። እንደዚህ አትከፋ። እኔንም አታስደብረኝ። እናቴ እድሜ ልኳን ከስሯ እንድጠፋ አትፈልግም። የደሞ የራሴን ህይወት መጀመር እፈልጋለሁ። ቆይ ልክ አይደለሁም እንዴ? የራሴን ህይወት ለመጀመር እድሜ ገና ነው። ምንድን ነው የቀረኝ? መቼ እስከዚህ በላይ ቀን እንዳላበቃል። ህልምና ፍላጎትን በደንብ እረዳለሁ። ይሄን ትንሽ ነገር ተፈጠረ ብላ እንዲህ በትልቁ ልታዝን ልትከፋ አይገባም። ምን መሰለሽ፣ ምንም አበለኝ። ይልቅ ፍቅራችን እንድናጣጥም እንፈልግ ወይስ ከዚህ ሙድ መውጣት አትፈልግም? አንተ የኔ የፍቅር ንጉስ ነህ። እኔ አንተ ሚስት መሆን አልችልም? እንደፈለግሽ እንድትሆኝ ራሴን ሰጥቶሽ ከዚህ በላይ እንድትወደኝ ነው የምፈልገው። አይገባኝም እንደ እኔ ጨረቃ? ይገባሻል። አድርገኛ ጊዜው ሲደርስ ግን ታረቅሻለህ።
ዳግም አንተ ዳግም አቤት። ምንድነው እንደዚህ አሳማ የዋለበት በረት አስመሰላችሁት? ምንድነው እንደዚህ አይነት መዝረክረክ? እኔ እንደዚህ አይነት መዝረክረክ አልወድም። መጀመሪያም ሳይሽ ምንም ደስ አላልሽም። ምንድነው ደግሞ ይሄ አለባበስሽ? እማ ቤት ውስጥ ነው የሚሆነው። አሁን ቀይረዋለሁ። እንዲህ ነች እና ዝናሽ ዘጌ ደግሞ መልስ ሰጭኛልሽ እንዴ? ይቅርታሽማ እማ አትበይኝ ያማሟሽ። ቆይ አንቺ ከኔ የምትፈልጊው ነገር ምንድን ነው? ችግርሽ ምንድን ነው? ይኸውልሽ እኔ ዝናሽ የዳግም እናት ነው። ይገባሻል? ሴት እንደ ሴትነቷ ስትሆን ነው የሚያምርባት። ምንድን ነው እንደዚህ? እሽማ እንዳልሽኝ እሆናለሁ። ምን ይገትርሻል? ቆይ ቆምሽ ታይኛልሽ እንዴ? ጫሽ አንሹ እንጂ እቃውን እሺ፣ ወደዛ ይኸውልሽ ደግሞ እቃውን ተጠቅመሽ እንደዚህ አግማንቶ ማስቀመጥ አይደለም። በደንብ አድርገሽ እጥብ አድርገሽ አስቀምጪ። ማንም ቀና ብሎ አይቶኝ አያውቅም። በገዛ እጄማ ክብሬን አልነጠቅም። በተከበርኩበት እንዲህ ስዋረድማ ዝም ብያለሁ። ገና ከዚህ የባሰ ጉድ ይዞብኝ ይመጣል። ቆይ ሰው በገዛ ልጁ ይዋረዳል? ኖር ናታ፣ እንተያያታለን እንግዲህ። ምን አይነት እንደው ይሄ መኖሪያ ቤት እንጂ ሲኒማ ቤት ወይም ደግሞ ቲያትር ቤት አይደለም። ቆይ እማዬ፣ እዚህ ቤት ደግሞ ከመቼ ጀምሮ ነው ቴሌቪዥን ማየት የተከለከለው? ይኸውልህ በነፃነት ማየት ከፈለግ የራስ ቤት ትችላለህ። ይሄ ቤት የኔ ቤት አይደለም ማለት ነው? ያንተ ቤት አይደለም፣ የኔ ቤት ነው። እሺ እሺ። ይሄ የኔ የዝናሽ ቤት ነው። ስለዚህ የኔ ቤት እስከሆነ ድረስ ደግሞ አዛዧን ባለመብቷ እኔ ነው። የኔ ቆንጆ ቅር እንዳይልሽ እሺ? ቅር አይለኝም። እማ እውነቷን ነው። በቤቷ ፈላጭም ቆራጭም እሷ ነው። አዎ ልክ ናት። ይሄ ቤት የኔ ቤት ነው። ደግሞ ሶፋውንም አታልፉት። ምንድነው እንደ ወጣት ወጣችሁ ታንቀሳቀሱ እንጂ። እሺ ስራ እየፈለኩኝ ነው። ልክ ስራ እናገኘው ስራ ጀምራለሁ። ስራ እኮ እዚህ ጣራ ላይ አይደለም የሚገኘው። ወጣቶች ናችሁ፣ እስቲ ታንቀሳቀሱ። ጀምራሽ ያለ ጉድ እኮ ነው። የእናንተ ነገር ደግሞ በጣም በዛ። እኔ የምለው ቆይ ግቢዬን ስታዩት ስፖርት ቤት ይመስላል እንዴ? እኔ ግቢ ማሚ ይቅርታ፣ እንደሱ አይደለም። በጣም ጥሩ። አሁን የምልህን ብቻ አድርግ። አሁኑኑ ሱፐርማርኬት ሄደህ ገዛዝተህ የምወደውን ነገር ሰርተህ ጠብቅ። ማየ ምን እየሆንሽ እንደሆነ አልገባኝም። የመሆነውንማ እያየኸው ነው እንዴ? አሁኑኑ ያልኩህን ነገር ሰርተህ ባትጠብቀኝ ነግሬሃለሁ። እማ ቆይ
እኔ ፍቅር ተረጋጋ በቃ። ምን ተረጋጋት ብለሽ አታት እንዴት እንደምትናገር አውቃለሁ። ሁሉም ነገር ራሴ ያስተካክለዋለሁ። የሚገዛዛውን ነገር ደግሞ ገዝተን ራሴ ይሰራል። እሺ አንቺስ ተረዳሽኝ? አስበሽዋል? ለማትረዳኝ ሴት ብትሆን ሲኖር ይሄ እኮ ኖርማል ነገር ነው። አንተ ምን ሆነህ ነው እንዲህ የምታካብደው? በቃ በሂደት እናስተካክለዋለን። ምን ችግር አለው? በዚህ ሁኔታ ምንም አይነት የሚስተካከል ነገር የሚኖር አይመስለኝም። በቃ ተው፣ ወክ አድርገን እቃውንም ገዛዝተን እንመጣለን። ና እንሂድ። ይቅርታ በጣም አስቀይሜሽ ነድ። ኧረ ምንም አልመሰለኝም። ና እንሂድ። እማዬ ያ ማማ ቆይ ምንድን ነው ያልኩህ? ምንድን ነው እንዲህ መንደር ለመንደር አትልከስከስ አላልኩህም? ምንድን ነው አንቺ የለበሽው? ሴት ልጅ ሸፈንፈን ስትል ነው የሚያምርባት ነው ወይስ ልብስ የለሽም? አረ እማ የምትናገሪውን ነገር ለይ እንጂ። አረ ልትመክረኝም ይቃጣሃል እንዴ? ይልቅ ሸፋፍናት። የዝናሽ ልጅ አታስብልኝ። ልታዋርደኝ ነው እንዴ? ስለምትረጅኝ በጣም አመሰግናለሁ። ይሄ ምንም መረዳት አያስፈልገውም። ይሄ የህይወታችን አንድ ግዴታ ነው። እኔ አንተ ደግሞ እኔን መረዳት አለብን አይደል? ህይወትን ቀለል አድርገሽ የምትቀበይበት መንገድ በጣም ደስ ይላል። ተመቸ? ዋናው ያንተ መመቸት ነው። የኔን ውድ ሚስት እንደ ቤት ሰራተኛ ስትሰራ እንደማየት ቅስም የሚሰብር ነገር የለም። ምን ችግር አለ? እናታችን ቤት አይደል? የኔ ቆንጆ እንዴት እንደምወድሽ እኮ የኔ ቻይ። አንተ ምን ሆነህ ነው? የእናታችን ቤት እኮ ነው። ሲቀጥል ሚስትነቴን ለማረጋገጥ ልጅ ልሰጥህ እፈልጋለሁ። ህይወትን ቀለል አድርጌ እንዳታረግሽኝ እኮ አንቺ ነሽ። ቀለል ስታደርግ ነፃነት አለ። ልክ ብለሻል። ሄሎ፣ ጤና ይስጥልኝ ወይዘሪት ፍሬህይወት ፍስሐ። አቤት። ለስራ ሲቪ አስገብተሽ ነበር? ሲቪ አስገብቼ ነበር። መጥተሽ ተፈራርመሽ ስራ መጀመር ትችያለሽ። እሺ፣ አመሰግናለሁ። እሺ፣ መልካም ቀን። ተነስ። ምን ተገኘ? ከዚህ በፊት የነገርኩ ኢንተርቪው ያደረግኩት ስራ ተሳካ። ደወሉልኝ እኮ። እኔ ግን እሱን ስራ ብዙ አልወደድኩትም። ማለት የሆነ በግል ንግድ ምናምን ብትሞክር ደስ ይለኛል። የራሴን እስክጀምር ለጊዜውም ቢሆን ልስራ። የአንቺ ደስታ ከሆነ ምን አባቱ ደስ አለሽ። እና ለዚህ ደስታችን የሆነ ነገር አለ። ደስ ይለኛል፣ ይመቸኛል።
እማ መነጋገር ያለብን ጉዳይ አለ። ምን መሰለሽ? ፍሬ ስራ አግኝታለች። ታዲያ ይሄ ነገር ከኔ ጋር ምን ያገናኛል? አይ ሲጀመር ደስታችን ደስታሽ ነው ብዬ ነው። ሲቀጥል ደግሞ ያው አንቺን የሚያሳስብሽ የእኛ ስራ ለማግኘትም ጭምር ነው ብዬ ስላሰብኩ ነው። ጥሩ ውሳኔ ነው። ማን እንደሆነች ምን እንደሆነች ስለማላውቅ እንደውም ገላገልከኝ። በጊዜ ቤቴን ቶሎ ትለቆልኛላችሁ ማለት ነው። እራስን ሳይችሉ በሰው ትከሻ ላይ ትዳር መመስረት ኡፉ ነው፣ ያቃጥላል። የምርሽ ነው ግን? ቆይ ምን እንደለና አይጠበቀው? በዚህ ልክ አስከፍቼሻለሁ? ግራ እያጋባሽኝ ነው። ቆይ ምን ነው ግራ የሚያጋባው? እናንተ መሸከሜ? እማ እንደዚህ እኮ አልነበርሽም። ማለት ግራ እያጋባሽኝ ነው። ቆይ ምን ነው ግራ የሚያጋባው እንዴ? ጊዜው እኮ ነው። ይኸውልህ በዚህ ዘመን እራስን ችሎ መኖር ራሱ ትልቅ ጀግንነት ነው። እኔም እኮ ስራ ማጣቴ ነው እንጂ እንደዚህ ያደረገኝ ስራ ባገኝ ኖሮ ቤት መቀመጥ ልጅ አልነበርኩም። ግን እመኚኝ እማዬ፣ ነገሮችን በሙሉ አስተካክዬ በደንብ እንደማኮራሽ ቃል እገባልሻለሁ። እንግዲህ ሚጥመን ስጋ የምታውቀው አንተ ነህ። ለምንድን ነው ያዘዝኩህ እንዳልሰራህልኝ? ወይ ማይ አንዴ እኮ ስፖርቴን ልጨርስ ብዬ ነው። ከዛ እሰራልሻለሁ። እና እኔ እስከዛ በራም መሞት አለብኝ? እሺ በቃ ማይ፣ አሁን ጥፍጥ ያለ ምግብ እሰራልሻለሁ። በል ቶሎ በል ፍጠን። ማሚዬ መሰለህ ሽል ያለ ሾፍር እንደሰራሁልሽ እጃላንታሽ ደ ማሚዬ ይኸውልሽ እንዴት ያለ ክሽን ያለ ፍርፍር መሰለሽ የሰራሁልሽ። በጣም ጣፋጭ አትም እንዴት አባቱ እንደሚያምር ደግሞ አልቀረበትም። ቃሪያ ምናምን ተደርጓል። ደግሞ እንዳያቃጥልሽ። ለማቃጠሉማ አንተ ተበቃ የለ እንዴ? እሺ ምንድን ነው የሰራኸው? ደም ግፊቴን ከፍ ለማድረግ ነው እንዴ ቆርጦ የተነሳኸው? ጨው ብቻ ነው። ትሰማኛለህ? ለእያንዳንዱ ለሰውነት ቅርጼ ኢንሹራንስ ያለኝ ሰው ነኝ። አትገልፍጥ ወደዛ። እሺ ሌላ ምግብ ልስራልሽ? ተው በቃ። ድሮም ከግራዋ ሙዝ። ዝናሽ ምንድን ነው? ምንድን ነው ይሄ ሁሉ ጭስ? ምንድን ነው ለዛ እንዲህ የምታጫጭስም? ቆይ እኔ እኮ አንቺ ደስ ይልሻል ብዬ ነው የማማኩት። ማን አለሽ? ያለ እኔ ያለ ዝናሽ ፈቃድ ይሄን ሁሉ ነገር የምታደርጊው ምንድን ነው? አፍነሽ ልትገኝ ነው? አንሺልኝ ወደዛ። አንሺ ነን። እኔ እኮ ስራም ስላገኘሁ ደስ እንዲልሽ ብዬ ነው ያፈላሁልሽ። አይለኝም። እኔ አዘዝኩሽ አላዘዝኩሽም ያለ እኔ ያለ ዝናሽ ፈቃድ አታድርጊ ምንም ነገር። እሺ ገብቶኛል። ላነሳሳ? አዎ አነሳሽ። በተግባር አልሳካ ሲልሽ እዛ ምናምን ተሽካየሽ እኔን ስታጨጭስላት ይሳካልሻል ብለሽ ነው አይደለ? ይኸውልሽ እኔ ዝናሽ ያባቷ ልጅ ነኝ። እሺ አንቺልኝ ወደዛ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አንቺልኝ ወደዛ። ሂጂ በቃ አንቺልኝ። አልፈልግም። አነሳሽ ወደዛ። እንቺ እንደው ምናምን ያ
ልትዳሊ ዛ የቀረሽን ዛ ጭፋጭሽን ወደዛ ጭሱ ምናምንሽ ነው ወደዛ የሚበላ እየሰራሁለት እኮ ነው። ኧረ እባክሽ እንዲህ ናትና ብዙ መብላት ብዙ መጠጣት የምትፈልጉ ከሆነ በራሳችሁ ቤት ነው። እሺ እኔ ዝናሽ በገዛሁት ነው እንዴ? ቆይ እኔን ለማራቆት ነው እንዴ እናንተ እዚህ የመጣችሁት? እንዲህ ናትና እኔ እኮ ለአቤት ጠብ አድርጌ ልጄ በሰው ሀገር ወገቡ እስኪቆረጥ ድረስ ሰርቶ ነው እሺ ላከልኝ። እንዲህ ናትና ዝናሽ በይ አሁን ውጪ። እሺ ይቅርታ፣ አሁን ስራ ስለጀመርኩ በጥፍ ድርብ ነው የማሟላው። እንዲህ ናትና ዝናሽ አንቺ ነሽ ለኔ የምታሟይልኝ? በይ አሁን ውጪ ቶሎ በይ። ነጀረዛ ነጀረዛ እንዲህ ናትና ጭራሽ አሟላልሻለሁ ትለኛለች እንዴ? ጉድ እኮ ነው። እንዴት ተደፋፍረናል። አንተ ነህ ደግሞ የምታስድቀኝ። ይሄ የዝናሽ ቤት ነው እሺ? ትሰማኛለህ? የኔ ቤት ነው። ዘርልኝ ወደዛ። ምን ተፈጥሮ ነው? ፍቅር መሆናችሁ ነው? ምግብ ሰርቼ ልጠብቅ ነበር። ማዘር ግን ከኩሽና ገፍትራ አስወጣች። ማዘር ግን ምን ሆና ነው? በእውነት በጣም አበዛችሁ ከኛ ጋር ዝም ብሎ መጣላት። ቆይ ለነገራት እባክህ የኔ ውድ፣ ነገሩ እንዲባባስ አልፈልግም። ታዲያ በዚህ ሁኔታ እንዴት ነው መቀጠል የምንችለው? እኔ እየሰራሁ አይደል? ትንሽ ትዕግስት ማድረግ አለብን። በዛ በኋላ አንቺ ትጎጂብኛለሽ። በዛ ላይ ደግሞ እንደዚህ ስትሆኝ እኔ ማየት አልችልም። በቃ ነገር እናብርድ። እናትህ አይደል? በቃ ነይ እሺ፣ በዛው ነፋስ እንውሰድ። አንቺም እንዲያውም ዘናት ያለሽ ርቦሃል አይደል? አይ አራበኝም። አይዞህ፣ ህይወት ከፊት ተስፋ ከኋላ ደግሞ ትዝታ ሲኖራት በጣም አሪፍ ነው። ልክ ብለሻል። ይኸውልሽ ይቺን አዲስ አበባ እንደዚህ በማታ ፋ ያለች መብራቶቿ የሚያምሩባትን መንገድ መከፈል ሳይጀምር ወክ እናድርግባት። በቃ ንጹህ አየር እንቀበል። ከአንቺ ጋር ሲሆን ደግሞ አስቢው እስኪ። ነይልኝ። ሄሎ እማ። ሄሎ እማ። ማን ስለሆንክ ነው በዚህ ሰዓት በእኔ ስልክ ለመደወል የደፈርከው? አይደለም እኮ እማ። ቤቴ ህግና ደንብ እንዳለው ጠንቅቀህ ታውቃለህ። ከ3 ሰዓት በላይ ማምሸት አይቻልም። ልክ ነሽ፣ አጥፍቻለሁ። እሺ አይደገመኝም። ያጠፋ ሰው መቀጣት አለበት። ዝም ብዬ ደግሞ ይቀጣል። ሄሎ እማ